بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن اهتدى بهديه إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ودي وندمتوش أوجز السير لخير البشر يتسنيون يسيرا كتاب جمرانر زاري ሁለተኛ ክፍሉን የምንመለከት ይሆናል ማለት ነው። ትናንት ካየነው ትምህርት ሁላሷውን መያዝ ያለበት ቁልፍ የትምህርቱን ቁም ነገሮች በጥያቄ መልክ በማንሳት ወደ ትምህርት ይገባለው። በትናንትናው ትምህርታችን ላይ في أي عام ولد النبي صلى الله عليه وسلم ነብዩ የተወለዱት በየትኛው ዓመት ነው? ይሄ ጥያቄ በትናንትናው ደርስ ላይ ተመልሷል ወይም ደግሞ የትምህርቱ ዋናው ክፍል ነበር ማለት ይቻላል። وفي أي شهر በየትኛው ወር ነበር ነብዩ የተወለዱት? وفي أي يوم من الشهر ከወሩ በየትኛው ቀን ነው? ለምሳሌ የተወለዱት ረቢዕ ነው ብንል ከረቢዑል አውል ስንተኛው ቀን ላይ ተወለዱ? وفي أي يوم من الأسبوع ከሰባቱ ቀን በየትኛው ቀን ነው የተወለዱት? من هو أبوه አባታቸው ማን ነው? ومن هي أمه እናታቸውስ? وكم مرضعته ያጠቧቸው እናቶች ቁጥራቸው ስንት ነው? እነማን ናቸው? አብረው ከሳቸው ጋር የጠቡ የጥቢ ወንድሞቻቸው እነማንና ስንት ናቸው? እንዲሁም ነብዩ አለይሂ ሰላቱ ወሰላም ልባቸው ወይም ደረታቸው ስንት ጊዜ በመላእክቶች ኦፕሬሽን ተደረገ? ባለፈው ደርሳችን ላይ ትኩረት የሳበና ልናስተላልፍ የፈለግነው የትምህርቱ ክፍል ማለት ይቻላል። በዛሬው የትምህርት ጊዜያችን የምንነሳበት ሙሰኒፍ ረህመቱላሂ ተዓላ ዐለይሂ فلما أتت له 6 سنين ماتت أمه مرجعها من المدينة بالأبواء كملوا يهونا ማለት ነው። فلما أتت له ለመልእክተኛው ማ ሲሆናቸው 6 سنين 6 ዓመት ሕፃኑ መሐመድ በተወለዱ 6 ዓመታቸው ማተት ኡሙሁ ወላጅ እናታቸው አሚና ቢንት ወህብ ሞተች። መርጃዐሃ ሚነል መዲነቲ ከመዲና ስትመለስ የተወለዱት መካ ኑሯቸው መካ መዲና ለምን ሄደች ቢባል የነብዩ አለይሂ ሰላቱ ወሰላም አባት አብዱላህ ኢብኑ አብዱል ሙጠሊብ ቴምር ሊሸምት ለንግድ በሄደበት መዲና በድሮዋ የስሪብ እንደሞተ አንስተናል። የነብዩ አለይሂ ሰላቱ ወሰላም እናት አሚና እዛ መዲና የስሪብ ላይ ዘመዶች አሏት። በኒ አዲ እነጃር የሚባሉ ቤተሰቦች አሏት። ወማአ ዛሊከ ደግሞ ባሏ ከሞተ በኋላ በየዓመቱ እየሄደች ቀብሩን ትዘይር ትጎበኝ ነበርና ነብዩ አለይሂ ሰላቱ ወሰላም የ6 ዓመት ሲሆኑ ከሷ ጋራ እንስሳ ጋልበው መሄድ ስለሚችሉ ለመጀመሪያ ጊዜ ይዛቸው ሄደች ማለት ነው። እና የባሏን የልጇን አባት ቀብር ጎብኝታ ዘመዶቿን ጠይቃ 1 ወር ያህል ቆይታ ስትመለስ አብዋ የሚባል ቦታ ላይ ሞተች። አብዋ የምትባለው ቦታ በመካና በመዲና መካከል ያለች ቦታ ስትሆን ከ1 ወር ቆይታ በኋላ አብራት ከነበረች የኋላ የነብዩ እናት ወይም ደግሞ አሳዳጊ ኡሙ አይመን ጋራ ጉዞ ወደ መካ ብትጀምርም ህመሙ ጠናባትና ተረታች ማለት ነው። ነብዩ አለይሂ ሰላቱ ወሰላም አባታቸውን አብዱላህን ብቻ ሳይሆን በልጅነት እናታቸውንም በመነጠቅ የቲም ሆኑ። ፈያቱማ የቲም ሆነ ለህፃኑ ማለት ነው። في حجر جده عبد المطلب ከዛም ወደ
መካ ኡሙ አይመን በረከቱል ሐበሽያ ይዛ በመንጣት ለአያቱ አብዱል ሙጠሊብ በማስረከብ በአያታቸው በአብዱል ሙጠሊብ ክትትልና በሱ አሳዳጊነት ህይወት ቀጠለ ማለት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ አባታቸውን ገና እንደተረገዙ እናታቸውን የ6 ዓመት ህፃን ልጅ ሆነው አጧቸው፣ የቲም ሆኑ ማለት ነው። አላህ Subhanahu Wa Ta'ala ምንድነው የፈለገው? ይሄንን ታላቅ ሰው የአላህን Subhanahu Wa Ta'ala መልእክተኛ ወላጆቹን በልጅነት የወሰደበት ሂክማ ይኖረው ይሆን? አዎ እንዴታ አለው። አንድም ነብዩ አለይሂ ሰላቱ ወሰላም በላያቸው ላይ የማንም ሐቅ እንዳይኖርባቸው፣ በተለይ የወላጆች ሐቅ እንዳይኖርባቸውና በወላጆች ሐቅ እንዳይጠየቁ ከወዲሁ ነፍስ ሳያውቁ ለተጠያቂነት ዝግጁ ሳይሆኑ አስቀድሞ አላህ Subhanahu Wa Ta'ala ወላጆቻቸውን መውሰዱ ነው። ለዚህ ነው ይላል። ሁለተኛ አላህ Subhanahu Wa Ta'ala አንድን ሰው ከፍ ሊያደርግ ከፈለገ ያለማንም አስተዋጽኦ ያለማንም እርዳታ አላህ የእድገትን የከፍታን ሁሉ ቁንጮ ማድረስ እንደሚችል በነብዩ አለይሂ ሰላቱ ወሰላም በግልጽ ለማሳየት ነው። የቲም ሆኖ መጻፍ የማይችል ማንበብ የማይችል የወላጆች ክትትል እንክብካቤ ሀታ የወላጅ ፍቅር ያልተቸረው ህፃን አድጎ በአላህ Subhanahu Wa Ta'ala እንክብካቤና በአላህ Subhanahu Wa Ta'ala አሳዳጊነት ማንም ያልደረሰበትን ማዕረግ ደረጃ እንደሚደርስ አላህ ለማሳየት ፈልጎ ነው ይላሉ። ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ የልጅነት ጊዜያቸውን ተያያዙት ማለት ነው። ኡሙ አይመን ለራሷ የጋለበችው ግመል፣ አሚና ቢንቱ ወህብ ከህፃን ልጇ ከመሐመድ ጋራ የጋለበችው ግመል፣ 2 ግመል ጋልበው ከመካ ወደ መዲና የተጓዙ ቢሆንም የጨቅላ ህፃኑ እናት መንገድ ላይ ስትሞትባት በእጇ ቆፍራ ቀብራ ከዚያ በኋላ ተመልሳ ወደ አሚና ቤተሰቦች መዲና ከተረጋጋች በኋላ እንደገና ህፃኑን ልጅ ይዛ ወደ መካ በመጓዝ ነብዩን አለይሂ ሰላቱ ወሰላም በቅርብ እርቀት ስትንከባከብ ስታሳድግ የቆየች ሌላኛዋ የነብዩ አለይሂ ሰላቱ ወሰላም እናት ነች። ኡሙ አይመን የአይመን እናት ማለት ሲሆን አይመን የሚባል ልጅ ስለነበራት በሱ ተሰይማ ነው። አስሏ እና መሰረቷ ሀበሻዊ ስትሆን እኛ ኢትዮጵያውያን ዛሬ በታሪካችን ፈኽር ከምናደርግባቸው ታሪኮች ውስጥ በጉልህ የሚነሳው የኡሙ አይመን ታሪክ ነው። ሀበሻዊ ናት። በባርነት ተሽጣ እዚያ ማህበረሰብ ላይ የገባች እንስት ነበረች ማለት ነው። ኡሙ አይመን ከነብዩ ጋር አለይሂ ሰላቱ ወሰላም የተለየ ፍቅር የተለየ ቁርኝት ነበራት። ኡሙ አይመን የአሚና ቢንት ወህብ ባሪያ የነበረች ስትሆን አሚና ስትሞት በቀጥታ ባለቤትነቷ ወይም ንብረትነቷ ለህፃኑ ልጅ ለነብዩ አለይሂ ሰላቱ ወሰላም በውርስ ነበር የተዘዋወረችውና የነብዩ ባሪያ ሆነች በቀጥታ ማለት ነው። ከዚያ በኋላ እሳቸው ሲያድጉ እና ነፍስ ሲያውቁ ኸዲጃን ሲያገቡና ጎጆ ሲቀልሱ አብራቸው ከኸዲጃ ጋር ነበረ ትኖር የነበረው ማለት ነው። እስከዛ ጊዜ ድረስ ከነብዩ አልለይም በሚል ባል ሲመጣም ባል ማግባት አትፈልግም፣ ልጅ አለኝ ልጅን አሳድጋለሁ በሚል ነብዩን አለይሂ ሰላቱ ወሰላም ትንከባከብ ነበረ። ወላጅ እናታቸውን አሚናን ቢያጡም ነብዩ አለይሂ ሰላቱ ወሰላም ግን ሌላኛዋን እናታቸውን ኡሙ አይመንን ከጎናቸው አላህ አልነጠቃቸውም ነበር። ነብዩና አለይሂ ሰላቱ ወሰላም ኸዲጃ ከተጋቡ በኋላ ግን በብዙ ጉትጎታና በብዙ ማሳመን ከኛው ሳትርቂ እዚህው በቅርብ አግቢ በሚል
የኡሳማ እብኑ ዘይድ አባትን ዘይድን እንዲታገባ ተስማማች ማለት ነው። ነብዩ አለይሂ ሰላቱ ወሰላም የጀነት ሴት ማግባት የፈለገ ሰው ኡሙ አይመንን ያግባ ብለው ስለነበረ እነ ዘይድ ኢብኑ ሐሪሳ አገባት ማለት ነው። ከዛም ኡሳማ እብኑ ዘይድ ተወለደ ማለት ነው። ኡሳማ እብኑ ዘይድ ሒቡ ረሱልላህ የነብዩ አለይሂ ሰላቱ ወሰላም ወዳጅ የቅርብ ሰው፣ ማንም ሰው እሳቸውን ደፍሮ በማያናገርባቸው አጀንዳዎች ጭምር ነብዩ በሚፈሩበት በማንም ሊቀርባቸው ሊያናገራቸው በማይቻሉበት አጀንዳዎች ጭምር ያው ወዳጃቸው ኡሳማ ያናግራቸው እንጂ በሚል በተለያዩ ርዕሶች ጭምር ኡሳማ ወደ ነብዩ በዲፍረት ይሸመግሉ እንደነበረ ይታወቃል። ከዚያም በኋላ ኡሙ አይመን ከዘይድ ኡሳማን ቢያገቡም ገዝወቱ ሙእታ በሚባል ዘመቻ ላይ ግን እነ ጃዕፈር ኢብኑ አቢ ጧሊብ እነ አብዱላህ ኢብኑ ረዋሃ ዘይድ ጭምር በተሰውበት ዘመቻ ባሏንም አጣች ማለት ነው የኡሳማን አባት። ከዚያም ብቻዋን ከልጇ ጋራ ከአይመንና ከድሮ ባሏ ልጅ እንዲሁም ከኡሳማ ጋር ህይወት ቀጠለ ከነብዩ አለይሂ ሰላቱ ወሰላም ሳትርቅ ማለት ነው። ነብዩ አለይሂ ሰላቱ ወሰላም እስከሚሞቱበት ጊዜ ድረስ አብራቸው የነበረች በታሪክ الاسلام በእስላም ታሪክ ውስጥ ብቸኛዋ ሴት ነብዩ ሲወለዱም ሞተው ሲቀበሩም በህይወት ያለች ከውልደት እስከ ህልፈት ድረስ አብራቸው የነበረች ሴት ብትኖር ኡሙ አይመን በረከቱል ሀበሽያ ነች። ነብዩ አለይሂ ሰላቱ ወሰላም ካለፉ በኋላ ምድር ጨልሞባት በሐዘን እጅግ በጣም ተወግታ እንደነበረ ይነገራል። في يوم من الايام ابو بكر الصديق عمر بن الخطاب ይዘው ሲናን ሄዲ ኡሙ አይመንን ዘይራት በሚል ሊዘይሯት ሲሄዱ አለቀሰች፣ አልቻለች። ያንን የነብዩን አለይሂ ሰላቱ ወሰላም ዘመን ኸሊፋቸው አቡበክር ባልደረባቸው ዑመር የነበሩበትን ዘመን አስታወሰችና ክፉኛ አለቀሰች። ከዛም አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ምን ያስለቅስሻል? አማታ ለሚን انما عند الله خير لرسولillah ለአላህ መልእክተኛ የአኺራው የመጪው ህይወት የተሻለ መሆኑን አታቂም ሲሏት እሱንም አቃለሁ እርግጠኛ ነሽ፣ ነገር ግን የሰማይ ወህይ በመቋረጡ ሊንቂጧኢል ወህይ መልእክተኛው በመሞታቸው ከሰማይ ይመጣ የነበረው ወህይ በመቋረጡ ነው ማለቅሰው አለች። فهيجته معال البكاء እነሱንም ወደ ለቅሶ ጋበዘቻቸውና ተላቀሱ ማለት ነው። በዚህ መልኩ እንግዲህ ኡሙ አይመን እስከ ሞተችበት እለት ድረስ ነብዩ አለይሂ ሰላቱ ወሰላም ቀድመዋት ቢሞቱም በእስላም ጥላ ስር በጽናት ነብዩን አለይሂ ሰላቱ ወሰላም አሳድጋና ተንከባክባ ሁለተኛ እናቱና በታሪክ الاسلام ያለፈች እንስት ነች ማለት ነው። فلما اتت له 8 سنين وشهران و10 ايام 8 አመት ማሲሞላቸው በ6 አመታቸው እናታቸውን አጡ። ከዛም 8 አመት ሲሆናቸው ከ2 አመት በኋላ 8 አመት ከ2 ወር እና و10 ايام 10 ቀናቶች ማለት ነው توفي جدو عبد المطلب አያታቸው ሽማግሌው عبد المطلب ሞቱ። فوليه ابو طالب ابن عبد المطلب ከዛም ሌላኛውን አባታቸውን عبد المطلبን የ8 አመት ጨቅላ ህፃን ሆነው በማጣታቸው የሳቸው አሳዳጊና ተንከባካቢ ወደ አቢ ጧሊብ ወደ አጎታቸው ተሸጋገረ ማለት ነው። فوليه ተሾማቸው ወይም ደግሞ አሳዳጊነቱን ወሰደ አቡ ጧሊብ የሚባለው አጎታቸው ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ وكان اخا عبد الله لامه وابيه ለምንድነው አብዱል ሙጠሊብ ህፃን የልጃቸው ልጅ መሐመድን አቡ ጧሊብ እንዲያሳድግ
የሾሙትና ኃላፊነትና የሰጡት። ሌሎች ልጆች አልነበሩም እና አቡ ለሃብ ነበሩ እና አባስ ብኑ አብዱል ሙጠሊብ እና ሐምዛ ብኑ አብዱል ሙጠሊብ ሌሎችም ብዙ ወንድ ልጆች ነበሩ። አቢ ጧሊብ ለምን ተመረጡ? ወካነ አኻ አብድላህ ሊኡሚሂ ወአቢ አቢ ጧሊብና የነብዩ አለይሂ ሰላቱ ወሰላም አባት አብዱላህ በእናትም በአባትም አንድ ስለነበሩ ሸቂቅ ስለነበሩ ለዚህ ነው እሳቸው የተቀደሙት። ፈለማ በዚህ መልኩ እንግዲህ ነብዩ አለይሂ ሰላቱ ወሰላም በ8 ዓመታቸው ሌላኛውን የቅርብ ሰዋቸውን አብዱል ሙጠሊብን በማጣት ወደ ሌላ አሳዳጊ ወደ አጎታቸው ወደ አቡ ጧሊብ ቤት ተቀላቀሉ። አቡ ጧሊብ ብዙ ቤተሰብ ያለው እነ ጃዕፈር ብኑ አቢ ጧሊብ እና አሊ ብኑ አቢ ጧሊብ እና አቂል ብኑ አቢ ጧሊብ ሌሎችም ብዙ ቤተሰብ ያለው ደግሞ በዛው ልክ የሚበላ የሚጠጣ ያን ያህል በቤት ውስጥ የሌለ በድህነት የሚፈተን ብዙ ቤተሰብ ያለው ቤተሰብ ነበረ። ነብዩ አለይሂ ሰላቱ ወሰላም በቤተሰብ አባልነት ወደዚህ ቤተሰብ ሲቀላቀሉ የበረካና በትንሽ የመብቃቃት ምልክት ታየ። አቡ ጧሊብም ነብዩን አለይሂ ሰላቱ ወሰላም ከወለዳቸው ልጆቹ በላይ ያቀርባቸው እጅግ በጣም ይወዳቸው ነበር። ነብዩ አለይሂ ሰላቱ ወሰላም በአቡ ጧሊብ ቤተሰብ ማዲ ላይ ተሳትፈው ካልበሉ የአቡ ጧሊብ ቤተሰብ ምንም ያህል ቢበላ አይጠግብም ነበር ይባላል። አይጠግብም። ሙሐመድ ማዱ ላይ ከተሳተፈ ግን ትንሽ በልቶ ቤተሰቡ ይጠግባል። ለዚህም ሲባል ማዲ ሲቀርብ ቆይ ቆይ ተረጋጉ ይባሉና ነብዩ ካሉበት ተፈልገው መጥተው ማዱ ላይ እንዲሳተፉ ይደረጋል። አላህ በረካ ያደርገዋል፣ ይጠግባሉ ማለት ነው። በዚህ መልኩ ካጎታቸው ጋራ በልዩ ቅርርብ በተለየ ፍቅር ካጎታቸው ልጆች ጋር ከነ አሊ ኢብኑ አቢ ጧሊብ እና ጃዕፈር ኢብኑ አቢ ጧሊብ ሌሎችም ጋራ ነብዩ አለይሂ ሰላቱ ወሰላም አደጉ ማለት ነው። ይዘን ነብዩ በልጅነታቸው ገና እንደተጸነሱ አባታቸውን እንዲሁም እናታቸውን አያታቸውን አብዱል ሙጠሊብን በዚህ መልኩ በተከታታይ አጡ ማለት ነው።